በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ አምላካችን እግዚአብሔር በምህረቱ በቸርነቱ የጠበቀን የቅዱሳን አባቶቻችን አምላክ የኛም አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃ ጸሎቷ በረከቷ ሁሉ በሁላችን ላይ ይደር። የቅዱሳን አባቶቻችን ሁሉ በረከታቸው በሁላችን ላይ ይደርብን። ቸሩ አምላካችን እግዚአብሔር ለትንሽ ደቂቃ እንድንማር እነሆ የቅዱስ ጳውሎስን ብሩህ አድርጎን ምስጢሩን ገልጾ የሊዲያን ልብ ደግሞ የከፈተ ቸሩ አምላክ እግዚአብሔር ለሁላችንም ምስጢሩን ጥበቡን ሁሉ ይግለጽልን። መንገድህን ለእግዚአብሔር አደራ ስጥ። መዝሙረኛው ዳዊት መዝሙር 36 ቅንፍ 37 ቁጥር 5 ላይ መንገዳችን ለእግዚአብሔር አደራ መስጠት እንዳለብን፣ ለእግዚአብሔር መታዘዝ እንዳለብን፣ እግዚአብሔርን ማገልገል እንዳለብን፣ ለእግዚአብሔር እሺ ማለት እንዳለብን፣ እግዚአብሔርን ማመስገን እንዳለብን፣ እግዚአብሔርን ማስቀደም እንዳለብን፣ እግዚአብሔር ከኛ ሐሳብ ይልቅ እግዚአብሔርን አንተ ቅደም፣ እኔን ለኔ አትተወኝ፣ አንተ ጠብቀኝ፣ መሐሪ ነህና ማረኝ፣ ርኅሩህ ነህና ራራልኝ፣ ቸርነትህ ጥበቃ ሁሉ አይለየኝ ማለት አስፈላጊ እንደሆነ ቅዱስ ዳዊት አስተምሮናል። አሁን እዚህ ርዕስ የምንማረው ወይንም የምናየው ነገር ምንድነው ከተባለ ከኛ ይልቅ ከኛ ሐሳብ ይልቅ ከኛ ማንነት ይልቅ እግዚአብሔርን ካስቀደምነው እግዚአብሔር ሁሉን ነገር ሁሉ እንደሚያደርግልን አይተናል። እነሆ ቅዱሳን አባቶቻችን መጥቀስ እንችላለን። የምናየው ነገር ሁሉ የምንሰማው ነገር ሁሉ ቅዱስ ዳዊት ይህንን ቀድሞ ያስተማረበት ምክንያት፣ ቅዱስ ዳዊት ይህንን ርዕስ የተናገረበት ምክንያት፣ ይህንን ለኛ የጻፈበት ምክንያት አለው። ለኛ የማይረባ ለኛ የማይጠቅም ለኛ የማይሆን ነገር እነሆ በመጽሐፍ ቅዱስ አልተጻፈም። እንማርበት ዘንድ እንድንበት ዘንድ እንገሰጽበት ዘንድ ወደ እግዚአብሔር ርስት እንቀርብበት ዘንድ ወደ ርስቱ ምንገባ ዘንድ ተጽፏል። ስለዚህ መንገድህን ለእግዚአብሔር አደራ ስጥ የተባለበት ምክንያት አለው። እኛ ከቤታችን በምንወጣ ጊዜ እግዚአብሔር እናስቀድመዋለን ወይ? እኛ በምንተኛ ጊዜ እግዚአብሔር እናስቀድመዋለን ወይ? እኛ በምንበላ ጊዜ ማዕዱ ላይ እግዚአብሔርን ቅደም ብለን በስመ አብ ብለን በአብ በወልድ በመንፈስ ቅዱስን ባርከን እንበላለን ወይ? እኛ ከቤታችን ስንወጣ እግዚአብሔር ወይ አንተ ቅደም፣ በሕይወቴ አንተ ከቀደምክ ሕይወቴ ሁሉ ሙሉ ይሆናል። እግዚአብሔር ወይ አንተ ከቀደምክ መንገዴ ሁሉ ሰላም ይሆናል። እግዚአብሔር ወይ አንተ ከቀደምክ እኔ እረፍት አገኛለሁ፣ ሰላምም እሆናለሁ። መንገዱ ሁሉ እነሆ የቅዱሳን አባቶቻችን መንገድ ይሆንልኛል። አንተ ከፊት ከቀደምክ እያችሁ አንተ ከፊት ከቀደምክ ጉድጓዱ ሁሉ ይሞላል። አንተ ከፊት ከቀደምክ እነሆ ወጥመዱ ሁሉ ይበጣጠሳል፣ ይቆራረጣል። እነሆ አንተ ከኔ ሕይወት ላይ ቀድመ አንተ ከወጣህ እኔ ከኋላ ካንተ ከፊት ከሆንክ ግን ምን እንለዋለን? ቅዱሳን አባቶቻችን መርታቸዋልና እኔንም ትመራኛለህ እያልን እግዚአብሔርን በጸሎት እንድንጠይቅ የተጻፈ የተነገረ የቅዱስ ዳዊት ጸሎት ነው። ስለዚህ አሁን ውድ እግዚአብሔር ቤተሰቦች ከዚህ ቃል የምንማረው ነገር ምንድነው? ከዚህ ትምህርት የምንማረው ነገር ምንድነው ካላችሁ አሁን እግዚአብሔርን ያስቀደሙ ሕይወታቸው የተሟላላቸው ሐሳባቸው የደረሰላቸው ካሰቡት ቦታ የደረሱ ብዙዎች ቅዱሳን አባቶቻችን አሉ። እግዚአብሔርን ቅደም ማለት በማዕድ ላይ ባርኮ መብላት ነው። እግዚአብሔርን ቅደም ማለት ስንተኛ ጸልየን መተኛት ነው። እግዚአብሔርን ቅደም ማለት ስንወጣ አባታችን ሆይ ብለን ወደ ፈተና አታግባኝ ማለት ነው። እግዚአብሔርን ቅደም ማለት አዎ አባታችን ሆይ በሰማይ የምትኖር በምድር ደግሞ የምትኖር፣ በሰማይ የምትኖር የሰማዩ ፈቃድ በምድር ይሆን ዘንድ፣ የሰማዩ ምስጋና በምድር አመሰግን ዘንድ፣ የሰማዩን ቅዳሴ በምድር ቀድስል ዘንድ፣ በሰማዩ ያለው ምስጋና ሁሉ አንተን አመሰግን ዘንድ አንተ ቅደምልኝ ብሎ መውጣት ነው ዋናው ነገር። ስለዚህ ለዚህ ርዕስ የተነገረ የተደረሰ ነገር መሆኑን አይተን ልንረዳ ልናውቅ ይገባል። አሁን እዚህ ታሪክ ላይ የምናየው የምንረዳው ነገር አለ። እዚህ ታሪክ ላይ የምንረዳው ምንድነው ካላችሁ እነሆ የቅዱስ ሚካኤል አገልጋይ የሆነ አንድ ባይራን የሚባል ሰው ቅዱስ አባት ነው። በረከቱ ይደርብን።
ታማኝ አገልጋይ ነው። እግዚአብሔርን ከልቡ የታመነ እግዚአብሔርን አምላክ አድርጎ የኖረ መጠጊያዬ አምባዬ ብሎ እግዚአብሔርን የተጠጋ እግዚአብሔርን ያስቀደመ በመንገዱ ሁሉ እግዚአብሔርን አስቀድሞ የተነሳ ባይራን የተባለው ቅዱስ አባት ነው። ባይራን እንደምታውቁት እንግዲህ እናቱ ከወለደችው ሰዓት ጀምሮ የደሃ ልጅ ነው። እናቱ የምታበለው የምታጠው ነገር የላትም ነበረ። ግን ከዚያ በፊት ወላጅ አባቱ ሞቶ ነበር ገና ሳይወለድ ማለት ነው። ልክ ሲወለድ ግን ቅዱስ ሚካኤልና ቅዱስ ገብርኤል እናቱ ስትወልድ የባይራን እናቱ ባይራን ሲወለድ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው ምንድነው ያሉት? የዚህን ባለጸጋ ሀብት ትወርሳለህ ሲሉት ሰምቶ ነበር። አንድ ባለጸጋ ተመልከቱ። የዚህን ባለጸጋ ሀብት ትወርሳለህ ሲባል ሰማ። ማን ነው እንደዚህ ያለው ካላችሁ ቅዱስ ሚካኤል ነው። አያችሁ፣ ቅዱስ ሚካኤል በማህፀን ያልተለየን፣ ቅዱስ ሚካኤል በፈተና ያልተለየን፣ በመከራ ያልተለየን፣ በስደት ያልተለየን፣ በሰቆቃ ያልተለየን፣ በጨለማው ዘመን ያልተለየን፣ ስናነባ እንባችን ያበሰ ስናነባ እንባችን ያበሰ ከሰቆቃ ማንነት ነጥቆ ያወጣል፣ ሰይጣንን እንዳያጠፋን የሚገስጽልን፣ በእግሩ እርግጥ አድርጎ የሚይዝልን ቅዱስ ሚካኤል የቅዱስ ሚካኤል በረከቱ ይደርብን። ሚካኤል ስንለው ፈጥኖ የሚደርስልን ማን እንደ እግዚአብሔር የተባለ መልአክ አሐዜ መንጦላዕት የሆነው መልአክ ለዚህ ለባይራን ደረሰለት። ገና ሲጸነስ በማህፀን ጀምሮ ያሳደገው ገና ደግሞ ሲወለድ ደግሞ የባለ ሀብቱን ሀብት ትወርሳለህ ብሎ ቃል የገባለት እንደገባለት መሰረትም መጨረሻው ታሪኩ ላይ እንደምናየው ሁሉ በፈተና ዘመን የሞት ደብዳቤ ተጽፎለት ሞቱን ወደ ሕይወት የቀየረለት ቅዱስ ሚካኤል ነው። ውድ እግዚአብሔር ቤተሰቦች እኔና እናንተም የሞት ደብዳቤ ተጽፎብን ሊሆን ይችላል። እኔና እናንተም የጥፋት ደብዳቤ ተጽፎብን ሊሆን ይችላል። እኔና እናንተም እነሆ ያለ መኖር ደብዳቤ ተጽፎብን ሊሆን ይችላል። እኔና እናንተም እነሆ ሕይወት የነበረውን ወደ ሞት የቀየሩብን ሰዎች ሊኖሩ ይችላሉ። ጉድጓድ የቆፈሩብን ሰዎች ሊኖሩ ይችላሉ። ምን እናድርገው እያሉ ሴራ ያሴሩ ሰዎች ሊኖሩ ይችላሉ። በእውቀት ስለበለጣችኋቸው የእናንተን እውቀት የእናንተን ብርሃን የሆነውን ሕይወታችሁን ጨለማ ለማድረግ የተነሱ ሰዎች ሊኖሩ ይችላሉ። ገንዘብ ስለያዛችሁ ገንዘባችሁን የምታጠፉበት ያንን ነገር ፈልገው የምታጠፉበትን መንገድ የፈለጉ ሰዎች፣ ጉድጓድ የሚቆፍሩ ሰዎች ሊኖሩ ይችላሉ። መልካም ልብስ ለብሳችሁ ስታዩ፣ ጥሩ ልብስ ለብሳችሁ ስትታዩ ያንን ልብስ የታገኘው ሰርቆት ነው እያሉ ጉድጓድ የሚቆፍሩላችሁ ሰዎች ሊኖሩ ይችላሉ። ያንን ነገር ግን እግዚአብሔርን ካስቀደማችሁት ነው ሁሉ ነገር እንደሌለ ይሆናል። ባይራን ተወለደ። በተወለደ ጊዜ ባለጸጋ የቅዱስ ሚካኤልን ድምጽ የቅዱስ ሚካኤልና የቅዱስ ገብርኤልን ድምጽ የሰማው ባለጸጋ ይህንን ልጅ በምን ባጠፈውት እንዴት አድርጌ በወሰድኩት ወስጄ እኔ ባደረኩት እያለ ሲመኝ እና ወላጅ እናት የምታበለው የምታጠጣው የላትም ነበር። የምታበለው የላትም ነበር፣ የምታጠጣውም የላትም ነበር። እና በዚህ ጊዜ ይህ ባለጸጋ ይህንን ነገር ስለሰማ ይሄ ጉዳይማ ይሄ ብላቴና ካደገ በኋላ የኔን ሀብት ይወርሳል፣ ካደገ በኋላ የኔን ንብረት ሊወስድብኝ አይደለምን? ስለዚህ ምን ላድርገው አለ። ሳያድግብኝ ላጥፈው ብሎ ተነሳ። ሳያድግብኝ ላጥፈው፣ ባጭሩ ላስቀረው፣ አድጎ የኔን ሀብት ሳይወርስ የኔን ንብረት ሳይወስድብኝ ምን ላድርግ አለ። ላጥፈው ይህንን ነገር ብሎ ተናገረ። አሰበ። ምን አላት? አንቺ ሴት ልጅሽን ስጭኝና እኔ የፈለግሽውን ነገር ሁሉ አደርግልሻለሁ፣ ብዙ መክሊት እሰጥሻለሁ፣ የምትኖሪበት የምትበዩ የምትጠጪው ነገር ሁሉ አሟልቼ እሰጥሻለሁ። ስለዚህ አላት፣ ስለዚህ ልጅሽን ስጭኝ ነው ያላት። ማጣት ከባድ ነው ውድ እግዚአብሔር ቤተሰቦች። እጅ ባዶ ሲሆን ገንዘብ የሌለው ሰው፣ ንብረት የሌላቸው ሰዎች፣ የሚበሉት የሚጠጡት ያጡ ሰዎች ሃይማኖታቸውን እስከሚክዱ ድረስ ያስደርሳል። ትዳርን እስከማሸጥ ድረስ የሚያስደርስ ማጣት ነው ወገኖች። እቺ ሴት ስላጣች የምትበላው የምትጠጣው ስለሌላት ልጇን ለባለጸጋው አሳልፋ ሰጠችው። ተመልከቱ፣ ለባለጸጋው አሳልፋ ሰጠችው። ባለጸጋውም ይህንን ልጅ ከእጄ መቼ በገባ እያለ ሲያስብ ስለነበረ ባይራንን ከእጁ አስገባ። ይሄ ባለጸጋ በዛን ጊዜ
ይህንን ካደረገ በኋላ ባህራንን ወሰደና በሳጥን ቆለፈና ከትልቅ ባህር ላይ ወስዶ ሳጥኑን ቆልፎ ወስዶ ጣለው። ከዚህ አይነት ህይወት እግዚአብሔር ይሰውረን። ወደ እግዚአብሔር ቤተሰቦች በባህር የሚጥሉ በዙሪያችን ኖረው ይሆናል። በሳጥን ቆልፈው በጨለማ ቤት ውስጥ የሚጥሉ ብዙ ሰዎች ይኖራሉ። ለኛ ክፉ ነገር የሚያስቡ ይኖራሉ። ዛሬም ሳጥን የሚሰሩልን እኮ ይኖራሉ እኮ እኛ እንድንጠፋ። ዛሬም ቁልፍ የሚገዙልን ይኖራሉ። የሳጥኑ መቆለፊያ የሚሆን ቁልፍ የሚገዙ ይኖራሉ። የኛ ብርሃን የሆነውን ህይወት ወደ ጨለማ ለማምጣት ለመመለስ የጨለማውን ቁልፍ የገዙ ሰዎች እኮ ይኖራሉ። ዛሬም ያሰቡ፣ ዛሬም የተነሱ፣ ዛሬም የማያርፉ፣ እረፍት የማያደርጉ፣ የማይተኙ፣ የማያንቀላፉ፣ ህይወታቸው ሴራ የሆነ፣ ህይወታቸው እረፍታቸው ሰውን ማሳት የሆነ፣ በሰው ላይ የተነሱ ሰይጣን ዲያብሎስ ያደረባቸው ሰዎች ይኖራሉ። የሰውን ደም የሚያፈሱ፣ የሰውን ህይወት ወደ ጨለማ ለመመለስ የሚነሱ፣ የተነሱ፣ ተነስተው በተግባር ላይ ያንን ነገር ያደረሱ ሰዎች ይኖራሉ። ይሄ ባለጸጋ ባህራንን በሳጥን ውስጥ አደረገና ቁልፉን ቆልፎ በባህር ውስጥ ጣለ። ከዚህ አይነት ህይወት እግዚአብሔር ይሰውረን። ውድ እግዚአብሔር ቤተሰቦች ከጣለ በኋላ ምንድነው ያደረገው ከተባለ ባህሯ ተመልከቱ። ርዕሳችን ሰምታችሁ አይታችሁ ተረድታችሁ ከሆነ መንገድክን ለእግዚአብሔር አደራ ስጥ ነው። ህይወታችሁን ለእግዚአብሔር አደራ ስጡ። ትዳራችሁን ለእግዚአብሔር አደራ ስጡ። ልጆቻችሁን ለእግዚአብሔር አደራ ስጡ። ማንነታችሁን ለእግዚአብሔር አደራ ስጡ። መንገዳችሁን ለእግዚአብሔር አደራ ስጡ። መኝታችሁን ለእግዚአብሔር አደራ ስጡ። ንብረታችሁን ለእግዚአብሔር አደራ ስጡ። አዎ ለእግዚአብሔር ያልሰጣችሁ ሰዎች ለእግዚአብሔር ስጡ። ነብይቱ ሐና መጽሐፈ ሳሙኤል ቀዳማዊ ምዕራፍ 1 ቁጥር 27 ላይ ለእግዚአብሔር ሰጥቼዋለሁ ነው ያለች። ልጇን ለእግዚአብሔር ነው የሰጠችው። ትዳሯን ለእግዚአብሔር ነው የሰጠችው። ማንነቷን ለእግዚአብሔር ነው የሰጠችው ነብይቱ ሐና። ባህራንም ህይወቱን ማንነቱን ሁሉ የሰጠ ለማን ነው ከተባለ ለእግዚአብሔር ነው የሰጠ። ለእግዚአብሔር አደራ ነው የሰጠ። ከዚህ በኋላ ምንድነው ያደረገው ከተባለ በባህር ላይ ተጣለ። ከዚህ በኋላ የኔን ሀብት አይወርስም። እነዚያ ቀያይ የሆኑ ሁለት ሰዎች መጥተው የባለ ሀብቱን ሀብት ትወርሳለህ ያሉበት ምክንያት ውሸት ነው። ይሄው በሳጥን ቆልፌ ባህር ላይ ጣልኩት፣ የኔን ሀብት የኔን ንብረት የት ያገኛል ያለ ያስብ ነበር። ሞኝ የሆኑ ሰዎች አሉ። እግዚአብሔርን እንደሚችል እያወቁ ግን አይችልም ያሉ፣ ሃይማኖታቸውን ያጨለሙ፣ ህይወታቸው ጨለማ የሆነባቸው፣ ማንነታቸው የማያገለግል ሰው ናቸው። ግን የአውሬ አስተሳሰብ የሚያስቡ እንደሆ ሰው ሆነው የሰው መልክ ያላቸው የሰው ማንነት ያላቸው ሰዎች ግን የሰው ስራ የማይሰሩ ሰዎች ዛሬም እግዚአብሔርን አይሰራም። ፀሐይም የምትወጣው በራሷ ነው፣ እግዚአብሔር የለም ሎቱ ስብሐት እንጂ እግዚአብሔር የለም የሚሉ ብዙዎች ናቸው። እንደዚህ ባለጸጋ እና ባህራን ወደ ባህር ውስጥ ተጣለ። ወደ ባህር ውስጥ ከተጣለ በኋላ ያደረገው ይቺ ባህር ለእግዚአብሔር የታዘዘች ናት። ሁሉ የእግዚአብሔር ፍጥረት ነው። ባህርም ቢሆን ሰማያት ቢሆኑ ምድርም ብትሆን ሌሊትም ቢሆን ጨለማም ቢሆን እጽዋትም ቢሆኑ ለእግዚአብሔር ይታዘዛል። ፍጥረት ሁሉ ለእግዚአብሔር ይታዘዛል። ባህር ለእግዚአብሔር ታዘዘች። ባህራንን እንዳታሰጥም ባህሯ ወስዳ ሌላ ቦታ ላይ አውጥታ እንድትተፈው እንድታስቀምጠው ታዘዘች። እቺ ባህር የእግዚአብሔር ልጆች ስትሆኑ እግዚአብሔር ሲቀድምላችሁ ድንጋዩ ይታዘዝላችኋል። እግዚአብሔር ስታስቀድሙት ቀኑ ሁሉ ለእናንተ ይሆናል። እግዚአብሔር ሲቀድም እግዚአብሔር ሲቀድም ባህር ላይ ቢጥሏችሁ ባህሯ ሁሉ ወስዳ ለእናንተ መርከብ ትሆናችኋለች። ለባህራን መርከብ ሆነችው ባህሯ። ሰውየው ሙቷል ብሎ ነበር የጣለው። ከዚህ በኋላ አይነሳም ነበር ያለው። ግን ባህራን ወስዶ ሌላ ቦታ ሀገር ሂዶ እነሆ ወጥቶ ለእግዚአብሔር መመስከር ጀመረ። እግዚአብሔር ከእናንተ ጋር ሲሆኑ ኃያላን የተባሉት ድኩማን ይሆናሉ፣ ትልልቅ ናቸው የተባሉት ትንንሾች ይሆናሉ። እግዚአብሔር ከእናንተ ጋር ሲሆን፣ እግዚአብሔር ከኛ ጋር ሲሆን መኑ ያክለነ ክርስቶስ። እግዚአብሔር ከኛ ጋር ከሆነ ማን ይችለናል? መኑ ይክለነ፣ ማን ይችለናል? እግዚአብሔር ከኛ ጋር ከሆነ የሚችለንም የለም።
ሰማያትም አይችሉንም፣ ምድርም አትችለን፣ ሲኦላትም እንኳን ነው ዲያብሎስ እንኳን ቢነሳ እኛን አይችለንም፣ እናሸንፈዋለን። በምን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚችለን የለም። ይህ ትልቁ ኃያሉ ጸሎታችን ነው። የምንመካበት ማንነታችን ነው። ለዚህ ነው አባ ጊዮርጊስ ዘጋስጫ በሰዓታት አአትብ ወእትነሳ አማትቤ እነሳለሁ በስመ አብ ወወልድ ወመንፈስ ቅዱስ፣ በአብ በወልድ ወመንፈስ ቅዱስ ስም አማትቤ እነሳለሁ። ነሲየ የትመረኮዝ ሰለስተ አስማተ ነሲየ የትመረኮዝ፣ የሥላሴን ስም ተመርኩዤ እነሳለሁ። የሥላሴ ስም ምርኩዛችን ነው። አዎ ምርኩዛቸውን የረሱ ሰዎች አሉ። ማንነታቸውን የረሱ ሰዎች አሉ። በጨለማ እንኳን ብሄድ በጨለማ እንኳን ብመላለስ እግዚአብሔር ያበርሊተ፣ እግዚአብሔር ያበራልኛል። እግዚአብሔር ለሁላችንም ያበራልን። ከዚህ በኋላ ባሕራን ተጣለ። ባሕሯ ወስዳ ሌላ ቦታ ሌላ ሀገር ጣለችው። የበግ እረኛ የሆነ ሰው አገኘው። ባሕሯ ተፍተው ባሕሯ ጥለው አውጥታው ሜዳ ላይ ያስቀምጠው ሳጥኑ ተቆልፎ አገኘው። ሳጥኑ ቆልፎ ቢያይ መልኩ ያማረ ሰማያዊ የሆነ እንደ ፀሐይ የሚያበራ ሞት የተፈረደበት የሞት ቁልፍ ተቆልፎበት በሳጥን ውስጥ ላይ የተጣለ ባሕራንን አገኘው። ይሄ መልካም ነው፣ ወደ ቤት ሊወስዱት ይገባል ብሎ ያ ሰው ደግሞ ያገኘው ሰው ልጅ የለውም ነበረ። ወሰደና ከቤቱ አሳደገው። አሳድጎት ብዙ ዓመት አሳደገው። ስሙን ባሕራን ብሎ ጠራው። ባሕራን የተባለ ከዚህ ጀምሮ ነው። ባሕራን ብሎ ጠራው ስሙን። ባሕራን ብሎ እየጠራ ያለ ይህ ሞት የፈረደበት ባለሀብት ባለጸጋ ወደዚህ ሰው እንግድነት ሂዶ አደረ ነው የሚለው። እንግድነት ሂዶ ካደረ በኋላ ባሕራን እያለ ሲጠራው ስሙን ይሰማ ነበር። ባሕራን የምትለው ልጅ ማን ነው? ምንድነው ብሎ ጠየቀው። በዚህ ዓመተ ምህረት በዚህ ወራት በዚህ ቀን ከባሕር ተጥሎ አገኘሁት። ከባሕር ላይ ተጥሎ ባሕሩ አውጥታ ወስዳ ባሕሩ ላይ ያመጣችው ባሕር መስክ ላይ ሜዳ ላይ አምጥታ ጥለው አገኘዋት። በዛን ጊዜ ሳጥኑ ቁልፍ ነበረ። ከፍቼ ሳየው የሚያምር መልኩ ያማረ ሕፃን አገኘው። አሳደግኩት። ልጅም የለኝም ነበር፣ የእግዚአብሔር ስጦታ ነው ብዬ ባሕራን ብዬ ጠራሁት። እስከዛ ድረስ ያገለግለኛል፣ ታማኝ ልጄ ነው ብሎ ነገረው። ይህ ነገር እኔ ሞት የፈረድኩበት ነው፣ ሙቷል ብዬ ያሰብኩት ሳይሞት ቀርቶ ነው ብሎ ተናደደ። በዛን ጊዜ ይህ ልጅ አሁንም የሚሞትበትን መንገድ ይፈልግ ጀመር። ይህ ባለጸጋ አለን ያሉት ትናንት ሙቷል ያሉት ዛሬም ያልሞቱ ሰዎች እኮ አሉ። ስለዚህ እግዚአብሔር ይህንን ካደረገ በኋላ ባሕራን እነሆ ልጅክን ወደኔ ላክልኝ፣ ልጅክን ወደኔ ከላከው በኋላ ግን እኔ 100 ዲናር ወርቅ እሰጥሃለሁ። ያንን ዲናርም ደግሞ ላንተ ነው የምሰጥህ፣ ለልጁም አይደለም። ላንተ ከሰጠው በኋላ አንተ ትጠቀምበታለህ። ልጁን ግን እኔ ወደ እኔ ቤት ልከው ዘንድ ምን በልኛል? ስጠኛለሁ። አይ ምን ችግር አለ? መላላክ መልካም ነው አባቶቻችን እንደነገሩን፣ መታዘዝ መልካም ነው አባቶቻችን እንዳስተማሩን። ስለዚህ ልጄንም እሰጥሃለሁ ብሎ ሰጠው። እንዲህ የሚል ደብዳቤ ተጽፎ ተሰጠው። ይህ ሰው እንደደረሰ እንድትገሉት፣ እንደደረሰ ሳታውሩ ሳታድሩ ሳታሳድሩ የሞት ሕይወት ሞቱን ወደ ሕይወት እንዳትቀይሩ፣ ሕይወቱ ወደ ሞት ይቀየራል እንጂ። ስለዚህ እንደደረሰ እንድትገሉት ብሎ ደብዳቤ ጽፎ የንጉሱ ማህተም ተመቶ ተደርጎበት ባሕራን ያንን የሞት ደብዳቤ ተሸክሞ ወደ ገዳዮቹ ይገሰግስ ነበረ። ዛሬም አንዳንድ ደጋግ የሆኑ ሰዎች ማንበብ የማይችሉ ሰዎች ይኖራሉ። ግን እያነበቡም ያልገባቸው እግዚአብሔርን አምነው የተጓዙ ሰዎች ይኖራሉ። የሞትን ደብዳቤ ተሸክሞ ባሕራን ወደ ገዳዮቹ ይገሰግስ ነበር። በዚህ ጊዜ ባሕራን ተሸክሞ እየሄደ ያለ መንገድ ላይ ሲደርስ ተመልከቱ። እግዚአብሔርን ያመነ ሰው አይወድቅም ወገኖች። እግዚአብሔር መጠጊያ ነው፣ አምባ ነው። ጨለማውን ብርሃን ያደርጋል እግዚአብሔር። መንገድ ላይ እየሄደ ያለ ቅዱስ ሚካኤል ደረሰለት ለባሕራን። በፈተናና በችግር በሰቆቃና በእንባ ያለን ወገኖቻችን ሁሉ ቅዱስ ሚካኤል ይድረስልን ለሁላችን። ለባሕራን ደረሰለት። የት እየሄድክ ነው? ወዴት እየገሰገስክ ነው ብሎ ጠየቀው። ያለውን የተነገረውን መልእክት ሁሉ ነገረው። በእጅህ ምን ይዘሃል አለው።
ንጉስ ነው የሰጠኝ ለማንም ሰው እንዳታሳይ ስላለኝ ማሳየት አልወድም አልፈቅድም። ምስጢር ማባከን ይሆንብኛል። እኔ ለንጉሱ ታምኜ የታመንኩበትን ደግሞ ለማድረስ ግዴታዬ ነው ብሎ መለሰለት። የተሸከመው ሞት ነው ወደ ሕይወት ሊቀይርልን ሲለው ግን ምንድነው ያለው? ታማኝ ነኝ እኔ። ተመልከቱ፣ ለሰው የሚታመን ለእግዚአብሔር ይታመናል፣ ለሰው የማይታመን ግን ለእግዚአብሔር አይታመንም። ስለዚህ ባህራን ልየው ሲለው አላሳይም ነው ያለው። ቅዱስ ሚካኤል ግን እነሆ እፍ ባለው ጊዜ በምህረት አንደበቱ ሞት የሆነው ደብዳቤ ወደ ሕይወት ተቀይሮለታል። የባህራንን ሞቱን ወደ ሕይወት የቀየረ የኔና የናንተንም ሞት የተጻፈብንን፣ ጥፋት የተጻፈብንን፣ ጉድጓድ የተጻፈብንን፣ ጨለማ አስተሳሰብ ያሰቡብንን ሰዎች ሁሉ ሐሳባቸውን ያክሽፍልን፣ ጨለማውን ብርሃን ያደርግልን፣ ሞቱን ሁሉ ወደ ሕይወት ይቀይርልን። ወስብሐት ለእግዚአብሔር። ይቆየን። አሜን።